የጉለሌው ሰካራም ደራሲ ተመስገን ገብሬ። በጉለሌ የነበረው የታወቀ ዶሮ ነጋዴ ማን ነው ብለው ከገፈርሳ እስከ ደጃዝማች ይገዙ ሰፈር ለጠየቁ ሰዎች ተበጀ ሰካራሙ፣ ተበጀ ዶሮ ነጋዴው ተበጀ ነው ብሎ ይነግሯቸዋል። የሕይወቱ ታሪክ ፍጹም ገድል ነው። ጢም ያለው ሽማግሌ ሰው ነው። የራሱን ጠጉር ውሃ ወይም መቀስ ነክቶት አያውቅም። ማለዳ አይናገርም። በጠርሙስ የከረመውን ከጠጣ በኋላ ማታ ሲራገም ወይም ሲሳደብ፣ ሲፈክር ወይም ሲያቅራራ ድምጡ ከፈረንጅ ውሻ ድምጥ ይወፍራል። ቢያውቀውም ባያውቀውም ላገኘው ሁሉ ማታ ሰላምታ ይሰጣል። ቢያውቀውም ባያውቀውም ካገኘው ሁሉ ጋር ማታ ይስቃል። ቢያውቀውም ባያውቀውም የሰላምታው አይነት እንደ ወታደር ወይም እንደ ሲቪል ቢሆን ለእርሱ እንደተመቸው ነው። ከሰላምታው ጋር ድምፅ ትሰማላችሁ። ካፉ ከሚወጣው ግን አንድ ቃል መለየት አትችሉም። ቡን በተፈላ ጊዜ በጉለሌ በየምድጃው ስር የሰካራም ተረት በየተጫወተ ሰው ሁሉ የተነገረ በተበጀ ላይ ነው። መልኩን አይተውት ያላወቁ ባልቴቶች እንኳን ከፍንጃል ቡን ፉት እያሉ የሌላውን ሰካራም ተረት በተበጀ ላይ ያላቅቁት ነበር። ይህ እውነት ነበር። በጠባዩ ከተባለለት የባሰ ሰካራም ይሁን ወይም የተሻለ የጉለሌ ባህር ዛፍ ውስጥ ወጥቶ እንደ አዲስ እንግዳ ሰው ሆኖ ለአዲስ አበባ ታይቷል። ከድሮ የእንጨት ጉምሩክ አጠገብ ወደ ምስራቅ ሲል ካለው ወንዝ ማዶ ድልድዩን ወደ ምስራቅ ተሻግሮ መጀመሪያ የሚገኘው አነስተኛ ሳር ክዳን ቤት የተበጀ ቤት ማለት ያ ነው። በዚያው በቤቱ በዚያው በጉለሌ በሰፈሩ ኖረ። እንጨቱን ተሸክሞ አፈሩን ቆፍሮ ቤቱን የሰራው እርሱ ነው። ዋጋ ከፍሎ አስከድኖታል። ተበጀን ኩራት ተሰማው። ቆይቶ ደግሞ አይኖቹም ባዘሉ፣ በጉንጩም የእምባ ዘለላ ወረደው። በግራ እጁ መዳፍ ከጉንጩ የተንከባለለውን እምባ ጨፈለቀው። አይኖቹም ባያፈሰሱ ለራሱ ጎጆ ስላለው ነው። ሊነገር በማይችል ደስታ ልቡ ተላውሷል። ዝናብ ያባረራቸውም ከቤቱ ጥግ ሊጠለሉ ይችላሉ። ቤት የእግዚአብሔር ነውና ወጀብ እንዳያገኛቸው ከቤቱ ዝናቡ እስኪያባራ ይቆያሉ። ተበጀን ቤትህን ይባርክ ሊሉት ነው። እንግዲህ መንገደኛው ሁሉ ይህ የማን ቤት ነው ብሎ ሲጠይቅ የተበጀ ሊባል ነው አለ። ቀጥሎ ደግሞ ተበጀ የትኛው ነው ሲባል ዶሮ ነጋዴው ሊባል ነው አለ። ዶሮ ነጋዴው የትኛው ነው ሲባል ያ የጉለሌው ሰካራም ሊባል ነው። አወይኔ ተበጀ ተበላሽቻለሁ አለና ደነገጠ። ከዚህ በኋላ ስለ ቤቱ ክብር እንኳን መጠጥ መተው ይገባኛል አለ። መጠጥ ለመተው ያሰበበት የመጀመሪያ ጊዜው ይህ ነው። ሰካራምነት ጉዳት መሆኑ ተሰምቶት እንደሆነ ይናገር። ስለ ቤት ክብር ማለቱ ግን ወደ ዳር ይቆይ። ስለ ቤት ክብር ምን ያውቃል? ዶሮ ነጋዴው ተበጀ ሰካራሙ ተበጀ አይደለምን? ሰካራሙ ተበጀ የሰራውን የገዛ ቤቱን ከፍቶ ገባና ኩራዙን አስቀምጦ ክብሪቱን ለመጫር ሲያወጣ በሐሳብ ተሰቅዞ እንደዚህ ያሰበ፣ መምረጥ አለብኝ። ከዚህ ቤት ያለው መጠጥ ሁሉ አንድ ሳይቀር እየወጣ ይፍሰስ። ከዚህ በኋላ ክብሪቱም ኩራዙም በቤት ይደር፣ በአዲሱም ቤት ብርሃን ይዙርበት፣ አለዚያም በአዲሱ ቤት መጠጥ ይዙርበት። ኩራዝና ክብሪቱ ከቤት ይውጣና ይፍሰስ። ሊደረግ የሚገባ ከሁለቱ አንዱ ነው እንጂ በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይህች ውሸት አለና ሳቀ። ከሁለቱ አንዱን ለማድረግ ሳይመርጥ መብራቱን አቃጠለና ተቀመጠ። እንደገና ደግሞ እንደዚህ አሰበ። አያድርገውና ዛሬ ሰክሬ ቤት ቢቃጠልብኝ አመዱን አይቶ በሰካራሙ ተበጀ ላይ ለመሳቅ ድፍን ጉለሌ ነገ ከዚህ ነው የሚቆመው። ጉለሌ ምን ባለኝ? ወሬ ከማቡካት በቀር ጉለሌ ምን ስራ አለው? ለአዲስ አበባም የ6 ወር መሳቂያ በሆንኩ ነበር። መንገድ ኃላፊዎችም ነገ በዚህ ሲያልፉ አመዱን አይተው ይህ የተቃጠለው ቤት የማን ነበር ሲሉ የተበጀ ሊባል ነው። በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይህች ውሸት
ወደ ውጭ እንደርሞሮሮት የነበረውን የመጠጥ ጠርሙስ ሁሉ በጨለማው ዳብሶ አንድ ባንድ ለቃቀማቸው። አንዱን ግን ቀና አደረገና ካፍንጫው አስጠግቶ አሸተተው። በጠርሙሱ ቅርጽ የመጠጡን አይነት አወቀው። ውስኪ ነበርና ስለዚህ ነው ሰው እንዳይሰማ ቀስ ብሎ ይሳቀ። የጠርሙሱን ግማሽ ከጠጣ በኋላ ግን በአፉ ቡሽ ቢወጥፉበት ለሳቁ መጠን የለውም። ጉለሌ ተኝቷልና ከዚሁ ከባህር ዛፍ ስር ቁጭ ብዬ ብጠጣ የሚታዘበኝ የለም አለና አሰበ። እውነቱን ነው። ጉለሌስ ተኝቶ ነበር። ነገር ግን አሁን እርሱ ጠጥቶ የሰከረ እንደሆነ ጉለሌ ሊቀሰቅሰው ነው። እርሱ ከጠጣ በጉለሌ ማን ይተኛል? ጠርሙሱን ከከፈተው በኋላ ብርጭቆ ያስፈልገው እንደነበረ ትዝ አለው። 3 የሚሆን ደህና ጉንጭ ነበር። ነገር ግን አሁን እርሱ ጠጥቶ የሰከረ እንደሆነ ጉለሌ ሊቀሰቅሰው ነው። እርሱ ከጠጣ በጉለሌ ማን ይተኛል? ጠርሙሱን ከከፈተው በኋላ ብርጭቆ ያስፈልገው እንደነበረ ትዝ አለው። 3 የሚሆን ደህና ጉንጭ ጠርሙሱን ከአፉ አስጠግቶ ጨለጠ። ከዚያ በኋላ የሚጠጣበት ብርጭቆ ሊያመጣ አሰበ። ከዚያ በኋላ ደግሞ በ3 ጉንጭ ምን ያህል ጠርሙስን እንዳጎደለው ለማወቅ ጠርሙሱን ቀና አድርጎ በጨረቃዋ ተመለከተ። ግማሹን ያህል ዘርግቼዋለሁ አለና በሳቅ ፈነዳ። ለዚህችስ ብርጭቆ ማምጣት አያሻም እያለ ጠርሙሱን አንቦጫቦጨው። በቀኝ ክንዱ መሬቱን ተረክዞ የቀረውን ጅዋ አድርጎ ወደ ውስጥ ወረወረው። ባዶውን ጠርሙስ ደግሞ በእጁ እየጠነቆለ አንተን ደግሞ ለአንድ ዶሮ ለውጬ ሙያ ይዛለሁ፣ የውስኪ ቅርፊቱን ዋጋ አለው አይጣልም አለ። እንዲሁ ሲጠጣ ሌሊቱን አጋመሰው። ቀጥሎ ከእግሩ በታች የወደቀውን ጠርሙስ እየቆጠረ ይህን ሁሉ እንደጠጣው አላምንምና በጉለሌ አፍርሳት ይደረግልኝ፣ እነ ናቄ እነ ተሰማ አጎት የሚጠጣሉ አለ። የጠርሙሱ መጠጥ ሁሉ እስኪያልቅ ድረስ ከዚያው ከዛፍ ስር ተቀምጦ ያን ጠንካራ ትንባውን ካፉ አለየው። በሳቀ ጊዜ ብቻ መልሶ ዝም እስኪል ድረስ መጠጡ ወይም ትንባው ካፉ ያቋርጣል። የመጠጥና የትንባው ጊዜው ተበጀ ነው። ማለዳ በቀዝቃዛ ውሃ ታጠበ። ቋንጣም እንቁላልም ጠበሰና በዳቦ በላ። የጦም ቀን ነበር። ለአባ ተክለ አረጋ አልናገርምና ነፍሴ ወይ ግድ የለም አለ። የነፍስ አባቱም ማለቱ ነው። ምናልባት በዓመት እንኳን አንድ ጊዜ ጠይቋቸው ወይም ጠይቀውት አያውቁም። እርሱንም አያደርሰውም። እርሳቸውም ከባታቸው አይወጡም። አንዳንድ ጊዜ የዛሬውን እሑድ እረፍት አደርገዋለሁ ያለ እንደሆነ እግሩን ደህና አድርጎ የሚታጠብበት ቀን ማለት ነው። ደክሞት ነበርና ደህና እንቅልፍ ተኝቶ ነበር። ዝናቡን፣ ነጎድጓዱን፣ ጎርፉን፣ ውሃ ሙላቱን አልሰማም። አንዳች ነገር ሰማ። ዘፈንና እልልታ የሰማ መሰለው። ትናንት ከጠጣው መጠጥ ኃይል መሰለውና ይህ ስብደት ነው እንጂ ስካር አይደለም አለና ተመልሶ ተኛ። እንደገና አዳመጠ። የእርዳታ ጥሪ ጩኸት ሰማ። ካልጋው ዘሎ ከወረደ በኋላ ቤቱን ለመዝጋት ጊዜ አላገኘም። በትልቁ ወንዝ ዙሪያ ቆመው ይጮህ የነበሩ ሰዎች የውሃው ሙላት የሸጎሌን ገረድ እንደጠለፋት ነገሩት። ጎርፉ የወሰደው ሸጎሌን ራሱም ቢሆን ወይም የሸጎሌን ገረድ ለተበጀ ማዕረግ ምኑም አይደለም። ገረዲቱን እናንተ በመጨረሻ ያያችኋት ወዴት ነው ብሎ ጠየቀና እየጠለቀ በዋና ይፈልግ ጀመር። ስለ ሸጎሌ ገረድ በትኩስ ውሃ ሙላት ለመግባት አንሰዋም ያለው ጉለሌ በዳር ተሰልፎ ቁሞ ተበጀን ይመለከት ነበር። ብዙ ጠልቆ ከቆየ በኋላ ብቅ አለና አገኘኋት መሰለኝ ብሎ በዳር ላሉ ጮሆ ተናገረ። ለሰው ሁሉ ደስታ ሰጠው። ከሁሉም ይልቅ እርሱን ደስ አለው። የጠለቀውና የዋኘው ረጅም ጊዜ ስለሆነ ደክሞት ነበር። ነገር ግን ሊያወጣት ይገባዋል። ጠለቀና አገኛት። በአሸካከሙ ላይ ጥበብ ያስፈልጋል። አለዚያ ውሃው ሙላት እንደገና ይነጥቀዋል። እንደተሸከማት ውስጥ ለውስጥ ዋኘና ከዳር ብቅ አለ። ከሸክሙ ክብደት ኃይል የተነሳ ወዲያው ወደቀ። እርዳታ ተነባበሩለትና ጎትተው እርሱንም እርሷንም አወጧቸው። ተበጀ ተንዘራግቶ በብርቱ ውጋት እየቃተተ የጉለሌ ሰው በሳቅ ሲፈነዳ ሰማ። ከራሱ በኩል ቀና አለና ሴትዮዋ ድናለች
ብሎ በርህራሄ ድምፅ ጠየቃቸው። አንዱ ቀረበና አሳማ ነው ያወጣው አለው። የሚያቃጥተው ተበጀ ከወደ ራሱ ቀና አለና አሳማ ብሎ ጠየቀው። ለመሆኑ ከእናንተ ውሃ የወሰደባችሁ ሰው ነበር ወይስ አሳማ ኑሯል ብሎ ተበጀ ጠየቀና ያቃትት ጀመር። ጎረቤትን እንደ ነፍስ ውደድ ቢባልም ሰዎችን እነ ቲላን ነበር እንጂ የቲላን አሳማዎች አልነበረም። ቲላ ጎረቤቱ አሳማ አርቢ ነው። ውሃ ሙላት ነጥቆ ወስዶ የነበረው የቲላን አሳማ ሳል ያላዩትም ቢያወሩ ግድ የሌላቸው ሰዎች የሸጎሌን ገረድ ውሃ ወሰዳት ብለው አውርተው የተበጀን ነፍስ ለአንድ አሳማ ነፍስ ሊያስለውጡት ነበር። መልካሙ የሰማዕትነት ሥራው ሁሉ ደግሞ እንዲሁ ርካሽ ሆኖ የሚቆጠር የሆነበት ዘወትር የሚሰክር ሆኖ ስለታወቀ ነው። በግብረ ገብነት መሰረት አደረግኩት የሚለውን ሁሉ ሳያውቀው እንደሚያደርገው ይቆጥሩበታል። በጎ ሥራን ሁሉ በትኩስ መቃብር ውስጥ አፈር አልብሰው አንተ ሰው ሁን፣ ሚስት አግባ፣ ልጆች ይኑሩህ ይሉትና ይዘልፉት ነበር። ድሃ ቢሆን ወይም ባለጠጋ፣ ሰካራም ቢሆን ወይም ትምህርተኛ ሁሉም የጉለሌ ልጆች ነን፣ አባታችንም ጉለሌ ነው ብሎ ራሱን የሚያኮራ እርሱ ተበጀ ብቻ ነው። በሚያሰክር ሁሉ ትምህርተኛ ለመሆን ብዙ ጊዜ አስቦ ነበር። ሰክሮ ያደረበት ሌሊት አልፎ ብርሃን በሆነ ጊዜ ከእንግዲህ ወዲህ መጠጥ አልቀምስም እያለ እየቀኑ በብርሃን ተበጀ ምሏል። በነጋው የበለጠ ጠጥቶ የባሰ ሰክሯል። በመስከር ይጠጣል፣ ደስ ያለው እንዲመስለው ይጠጣል። ብስጭቱን የሚረሳ መስሎት ይጠጣል። ይህ ነው ተበጀ። ይህን መስከርህን ካልተውክ ለአንተ በነፍስ አልሆነህም ብለው የመጀመሪያ ንስሐ አባቱ ብዙ ከመከሩት በኋላ መንፈሳዊ ልጅነቱን ከርግመት ጋር አስወግደውታል። ገረዶቹም ለእርሱ ተቀጥሮ መስራትን ከውርደት ቆጥረውት እየነቀፉት ሄደዋል። መጠጥ ካልተውክ አናገባህም ብለው የጊዜው ለጋብቻ ጠይቋቸው የነበሩ በቁመናው አሰናብተውታል። በሰንበቴም በማህበርም ማህበርተኛ ለመሆን የጠየቃቸው ነፍሱን ሳይቀር ንቀዋታል። የሁሉ በእርሱ ዘንድ ከይምንት አይቆጠርም። ያሉትም ቢሉ እርሱ ምን ቸገረው? ገንዘብ እኮ አለው፣ ገንዘቡም ጥሬ ብር ነው። ባለጠጋ ነው። መስከርም የባለጠጎች ነው። ትምህርተኛ መሆንም የድሆች ነው። እንደ ልዩ አመፅ አድርገው ለምን በእርሱ ይቆጥሩበታል? እንዲህ በተከራከረ ነበር። ነገር ግን ልዩነት አለው። እርሱ ብዙ ጊዜ ሰክሮ አውቶሞቢል በላዩ ላይ ሄዶበታል። ሰክሮ በበነጋው ከእንቅልፉ ሲነቃ ብዙ ጊዜ በእስር ቤት ውስጥ አድሮ ራሱን አግኝቶታል። በጉለሌ መንገድ ዳር ባሉት በብዙ የውሃ ጉድጓዶች ሰክሮ ገብቶባቸው እየተጮኸ ጉለሌ አውጥቶታል። ሰክሮ የጎርፍ ውሃ ከወሰደው በኋላ ብዙ ጊዜ የእሳት አደጋ ደርሶለታል። ሰክሮ ከቤቱ መድረስ እያቃተው ከወደቀበት ባቡር መንገድ ሳይነሳ ብዙ ጊዜ ጎርፍ በላዩ ላይ ሲሄድበት አድሯል። የሁሉ ውርደትና ርክሰት ነው እንጂ ክብር ከቶ አይደለም። እንግዲያውስ ክቡር ድሃ ነው። ገንዘብ ስለሌለው ራሱን መግዛት ይችላል። ባለጠጋ ደግሞ ምናኛ ተራ ነው። ገንዘብ ስላለው ራሱን መግዛት አይችልም። ይህን ሁሉ አሰበ። ስለኖረ ባይማር እንኳን ብዙ ከማወቅ ደርሷል። ባለጠጋ ሆነ ወይም ድሃ ሰው ከራሱ የበለጠ መሆን ይገባዋል አለ። ቤቱን ከሰራ ከ5 ወራቶች በኋላ ጀምሮ ተበጀ መጠጥ ከቶ አልጠጣም። ስለ ቤቱ ክብር መጠጥ እርም ነው ማለት ጀምሯል። ያለፈውንም ዘመን መራርነት እያሰበ ተንገፍግፏል። አንድ ብሎ ለመጀመር ከወደቀበት ትቢያ አንስቶ እድሉን ሲያራግፍ እንደ ራእይ ያያል። ያበላሸው እድሉ አሳዝነው። በዚህ ዕድሜ ሁሉ ሚስትም አላገባውም ልጅም የለኝም አለና አዘነ። ውሾቹ እየተባሉ ሲጫወቱ ተመለከተና አመሌ ውሻ ነበረና ከውሾች ጋር ኖርኩ ብሎ ራሱን ረገመ። በውሾቹ ፋንታውን በዚህ ዕድሜው ልጆቹ ዙሪያውን እየተጫወቱ ሲፈነጩ ባየ ነበር። እንዲሁ አሰበ። ቀልድና ወዘበሬታ ስለሚያውቅ እንደዚህ እያለ ይቀልድ ነበር።
ጎጃም ያበባውንና የግራር ማሩን ይጭዳል። የተጉለትና የአምቦ ወረዳ ጌሾውን ያቀርባል። የሆላንድ የቢራ ፋብሪካ ቢራውን ያወጣል። የኢጣሊ ፋብሪካ ነቢት ወይም ወይነ ጠጅ ያፈላል። መደቅሳና ዘጦስ በግሪክ ሀገር ይጣራል። በስኮትላንድ ውስኪ ይጠመቃል። ይህ ሁሉ የሚደረገው በአራዳ የሚቀመጡትን እንዳይተባቸው ነው። በዚህም ምክንያት በዋሻዋ እንደምትጮህ ጉጉት ሰካራሞች በከተማይቱ ይጮሃሉ። በደብረ ሊባኖስ ግን ድምጡን ዘለግ አድርጎ የሚናገር ወፍ እንኳን የለም። ውሃ እንኳን የሚጠጣ በመቅኑም ነው። በአራዳ ይሁን ወይም በገዳም ምንም ገንዘብና ቢስቲን ለሌለው ውሃ ደግሞ እጅግ አድርጎ ይጣፍጣል። ይህን የመሰለ ቀልድ ይቀልድ ነበር። ሰካራሙ ተበጀ ግን ገንዘብ እያለው ውሃ ጣፍጦታል። ልዩ በሆነው በዚያ ማታ ወደ አልጋው ወጥቶ በተኛ ጊዜ መጠጥን እርም ካደረገው 1 ዓመት ከ9 ወር ከ9 ቀን እንደሆነው ጊዜውን ቆጥሮ አወቀው። ጊዜውንስ ማወቅ ለምን አስፈለገው? እንደ ጥንብ መጣያ ትንፋሽ የተበላሸ አፌም እንደሬት መረረኝ። ሹልክ ብዬ ዛሬ ብቻ ጥቂት ብቻ አንድ ጊዜ ብቻ እኔ ብቻ ብጠጣ ምን ይጎዳል ብሎ ተመኝቶ ስለነበረ ነው። ነገር ግን ወደ አልጋው ወጥቶ ተጋደመ። ከተጋደመም በኋላ ተነስቶ ወደ መጠጥ ቤት ለመሄድ ከባድ ከነበረው እንቅልፉ ለመላቀቅ ታገለ። በመጨረሻ ወደ መጠጥ ቤት በሄደ ጊዜ በውኑ ወይም በህልሙ እንደነበረ ራሱም ተበጀ አላወቀውም። የጠጣም እንደሆነ ከ200 ዓመት በፊት ይደረግ በነበረው የአረመኔ ቅጣት እጁና እግሩ ከመቆረጥ ይደርሳል ብሎ አላሰበም። አናቴ የጠረበውን እንጨት ከቅልጥሙ ይቀጥላል ብሎ ክፉ ህልም አላለመም። አንድ ሰካራም አንካሳ በ1 ዓመት ስንት የእንጨት እግር ይጨርሳል ብሎ ስለ ዋጋው አልተጨነቀም። ገና ምቾት ያለው አንካሳ ለመሆንም ገንዘብ ያስፈልጋል። አንካሳው ሰው ሰካራም እንደሆነ በእንጨት እግሩ በሰላም ጊዜ ይሄድበታል፣ በወከት ጊዜ ደግሞ ይማታበታል። ሲማታበት ይሰበራል። ሲሰበርም ሌላ የእንጨት እግር መግዛት ያስፈልገዋል። ስለዚህ የእንጨት እግር የሚሰሩ አናጢዎች ለደንበኞቻቸው ትርፍ መጠባበቂያ እግር በሜንጦ ሰቅለው ያስቀምጡላቸዋል ይባላል። ተበጀ እንደዚህ ያለ ሕይወት አያጋጥመው። በበቀለች አምባ የመጠጥ ቤት ደረጃውን ተራምዶ ተበጀ በገባ ጊዜ የጥንት ወዳጆቹ ሰካሮች በቅፉ ላይ ተነባበሩ። እንደተወደደ መሪ በጫንቃቸው ላይ ተሸክመው እየተቀባበሉት በእልልታ ጮኹ። በመጠጥ ቤት ጠፍቶ የነበረው ተመልሷልና በሰካሮቹ ሁሉ ዘንድ ደስታ ሆነ። እንኳን ደህና ገባህ! የመጠጥ ጠርሙሶቹን እንደ ዘንባባ ይዘው ተቀበሉት። ቁማርተኛው ያረጀ ግሪክ እየሳለ ተናገረ። ሁሉም በደስታ ይጮሁ ስለነበር አንድም የሰማው የለም። ረስቶት የነበረው መጠጥ ጣዕሙ ገና ሳያውቀው ገና ከጫንቃቸው ሳይወርድ በጩኸቱም በመጠጡም ተበጀ ሰከረ። ከጫንቃቸው ወደ ቁልቁል ጣሉት። የሕፃንነትህ ዘመን አልፏልና ራስህን ችለህ መሄድ ይገባሃል አሉት። ሰማህ? አቅም አንሶ መሄድ አቅቶሃልና እንደ ኩኩባ እየዘለልክ መሄድ ትችል እንደሆነ ምርኩዜ ይኸውልህ ብሎ አንካሶ በየነ አቀበለው። ምርኩዙን ለመያዝና ለመጨበጥ እጁን ሲዘርር በግንባሩ ከመሬት ላይ ተደፋ። እንደወደቀም ሳለ እስኪነቃ ድረስ በመካከሉ ስንት ሰዓት አልፎ እንደነበረ ለማስታወስ አልቻለም። የመጠጥ ቤቱም ቤት ጊዜ አልፏልና ከውጭ ጣሉትና ቤቱን ዝጉት ብላ አዘዘች። ወደ ቤቱ የተመለሰ መስሎት ሄደ። ማወቅ አልቻለምና ወዴት እንደሄደ ግን አላወቀም። አንድ መንገድ ሲያቋርጥ ተሰናከለና ወደቀ። ከወደቀበትም ምድር ላይ በዳሰሰ ጊዜ ለእጁ የገጠመው የባቡር ሐዲድ ነው። ቤቱ ያለ በጉለሌ ነው። የሰከረበት ደግሞ የበቀለች መጠጥ ቤት ነው። መጠጥ ቤቱም ከዮሐንስ ቤተ ክርስቲያን አጠገብ ነው። ምን ያህል ቢሰክር ነው የጉለሌ መንገድ ጠፍቶት እስከ ባቡር ሐዲድ ድረስ ተሳስቶ የሄደ? ራሱን ይዞ ለመጮህም ራሱ ወዴት እንዳለ ማወቅ አቃተው። እንደ ቤቱ መንገድ ጠፋበት። ጥቂት መስማት ከቻለ በኋላ ጩኸት በስተኋላው ይነፋ የነበረ የእሳት አደጋ ወይስ ባቡር ኖሯል? ያፎደፎደ ሲሄድ ከወደ ኋላው በኩል ምን እንደገፋው አላወቅም።
ከኋላው በኩል ትልቅ ኃይል መጥቶ ከፊቱ በኩል የቀበሮ ጉድጓድ ተቀበለው። እግሩ እንደ ብርጭቆ ነከተ። ከወደቀበትም ሌሊቱን ሁሉ ደም ከእግሩ ዘነበ። ትንኝም እንደ ድብ በላዩ ሰፍሮ ደሙን መጠጠው። ቀና ብሎ በአጠገቡ የወደቀውን የአህያ ሬሳ አሞራዎች ሲግጡ ታየ። የቀረው ልቡ በድንጋጤ ተመታ። የእርሱ ዕድል ከአህያው ሬሳ ዕድል ቀጥሎ ሆነ። በስካሩ ምክንያት እስከ ዘላለም ድረስ ከአህያ ሬሳ እንደማይሻል ተረዳው። ነገር ግን የአሁኑ መረዳት ለምን ይበጀዋል? ማወቅ የሚያስፈልግበት ጊዜ አልፏል። በሕይወቱ ሳለ እንደወደቀ የአህያ ሬሳ መነሳት አልቻለምና በተራው አሞራዎቹ ዓይኑን ሊመነቅሩት ነው። ሰውን በልተው ከጨረሱት በኋላ አጥንቱን ሊግቱት ነው። ሌሊት ደግሞ ቀበሮዎች ሊረፋረፉበት ነው። ይህን እንዲያመልጥ ለመሸሽ ከወደቀበት ሊነሳ እያቃተተ ሞከረ። ባልተቻለው ጊዜ ግን ተጋደመ። በደሙ ላይ እንደተጋደመ 4 ቀኖች አለፉ። እግሩ እንደ ቀረብታ ተነፋ። እንደ ቅጠልያ ያለሽ ወረደው። ከወደቀበት ያነሳው የመንግስት አምቡላንስ ባገኘው ጊዜ ፈጽሞ በስብሶ ነበር። ዶክተር ክሪመር ባዩት ጊዜ ከሰማይ በታች ሊደረግለት የሚችል ሕክምና ምንድን ነው? ደሙ አልቋል። በሽተኞችን ለመርዳት በጎ ፍቃድ ካላቸው ሰዎች የተለገሰውን ደም ለሚሰክር ጥጋበኛ አልሰጥም። እርሱም መንካትም መርዞ ያስፈራል። ከዚህ በፊት ይህ እንዳይደርስበት እንዳይሰክር ብዙ አስጠንቅቀው ነው ነበር አሉ። ከንፈሩ ተንቀሳቀሰ። ላብ በፊቱ እንደ ውሃ ፈሰሰ። ለመናገር ጣረ። በመጨረሻ ግን መናገርም ሳይሆንለት ቀረ። ሐኪሞችም የገማውን ልብሱን ገፈፉት። እንደ ቅባትም ያለ መድኃኒት ቀቡት። ከግማሽ ሊትር የበለጠ ደም ሰጡት። በመጠጥ ተጎድቶ ከልቡ ድካም የተነሳ ኤትር ለመቀበል አለመቻሉን ከተረዱ ዘንድ የሚያፈዝ መድኃኒት ጀርባውን ወግተው ሰጡት። አንዱ ሐኪም ከጉልበቱ ይቆረጣል። ሌላው ግን ሁለተኛ እንዳይሰክር ከቂጡ አስጠግቼ ቆርጠዋለሁ አለና ከቂጡ አስጠግቶ ቆረጠው። የተቆረጠውን እግሩን ከፊቱ መዘናችሁ አስታቅፉት ብሎ አስታማሚዎቹን አዘዘ። እግሩን ከፊቱ መዘኑትና 10 ኪሎ የሆነው እግር ይኸውልህ ታቀፈው ብሎ አስታቀፉት። በዚህ ጊዜ በአጥንት የተጣሉት ውሾች በላዩ ላይ ተረፈረፉበትና በድንጋጤ ከእንቅልፉ ነቃ። ይህ ሁሉ የደረሰበት በሕልሙ እንደነበረ ማወቅ አቃተው። ከአልጋው ላይ ወረደና ገረዱን ወይዘሮ ጥሩነሽን ከመኝታቸው ቀስቅሶ እየጮኸና እየተንዘረዘረ ስንት እግር ነው ያለኝ ብሎ ጠየቃቸው። ወይዘሮ ጥሩነሽም ድሮ ስንት እግር ነበሮት ጌታ ብሎ ጠየቁት። እየጮኸ 3 ጊዜ ሁለት ነበረኝ አላቸው። 3 ጊዜ 2 6 ማለት ነው። ልጆችን ያሳደገች ላም ከ4 እግር የበለጠ አልነበራትም። ስለዚህ የእርስዎም እግሮች 4 ናቸው አሉት። የምሬን ነው የምጠይቀውት አለና ጮሆ ተንዘረዘረ። በእርግጥ 2 እግሮች አሉት ጌታ አሉት። ተበጀ እግሩን አጎንብሶ ለመሳም ሞከረና ራቀው። ወደ ሰማይ እያየ መጠጥ ማለት ለኔ ሞት ማለት ነው አለ። ጊዜውም ሌሊት ነበር። እንደዚህ የማሉበት ሌሊት ያልፋል ብለው ወይዘሮ ጥሩነሽ መለሱለት።